ማናገር ሞክሬ ነበረ በእሷ በኩል ያሉ እና ዛሬ አንድ ስራ አስቤያለሁኝ። እሱን ለእናንተ ለማካፈል ነው የመጣሁኝ። ሀሳቡን ስሙትና መጨረሻ ላይ የተሰማችሁን ሀሳብ ፖይንት ላይ ያስቀምጡልን። ያልወለዱ እንዳሉ ብዙ ደርሶ ይገልጸው እንጂ ፍቅርን የሚገልጽልኝ ቃል የለም። ፍቅር ማለት ረቂቅ የሆነ ሚስጥር ነው። ፈጣሪ ሰላም ዩቲዩብ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ስለተፈውጣ ይቅርታ፣ ትንሽ ከራሴ ጋር አልሆንብኝም ነበር፣ ለዛ ነው። እና ዛሬ አንድ ስራ አስቤያለሁኝ። እሱን ለእናንተ ለማካፈል ነው የመጣሁኝ። ሀሳቡን ስሙትና መጨረሻ ላይ የተሰማችሁን ሀሳብ ፖይንት ላይ ያስቀምጡልን። በዛውም ስጀምሩት ቪዲዮውን ላይክ እና ሼር አድርጉት። በምትሉት አቅም ሙሉ ቪዲዮውን ለማየት ሞክሩ። ስቲል እንትን አላለም፣ ሞኔታይዝ አልሆነም ዩቱብ አካውንቱ እና ቪዲዮ ሙሉን ለማየት ሞክሩ። አንዳንድ ጥያቄዎችም ስላሉ እነሱንም አብሬ ለመለስ ሞክራለሁኝ። እንዲሁም ያሰብኩትን ስራ እዚሁ ጋር ነግራችሁና በቅርብ ስለምጀምረው ሀሳብ አስተያየታችሁን ታስቀምጡልኝ ይፈልጋለሁኝ። መጀመሪያ በምስጋና ልጀምር። እየደወላችሁ እየጻፋችሁ አይዞ ከጎነን ያላችሁ እግዚአብሔር ያክብርልኝ፣ በእውነት ፈጣሪ ያክብርልኝ ሁላችሁንም። በሃይማኖት ያልተገደበ ፍቅር ነው እያየሁኝ ያለሁት አሁንም እና በጣም አመሰግናለሁ፣ እግዚአብሔር ያክብርልኝ። የሚገርመው ከኢትዮጵያ ብቻ አይደለም ሲደወልልኝ የነበረው፣ ከኤርትራም የተደወለልኝ ነበረ። በተቆራረጠ አማርኛ እያወሩኝ ነበርና ለእናንተም እግዚአብሔር ያክብርልኝ፣ በእውነት ክብር አለኝ። በጣም አመሰግናለሁ ስለሰጣችሁኝ ድጋፍ። እንዲሁም ደግሞ ከመከላከያ ሰራዊት በጣም ብዙ ወንድሞቼ እህቶቼ ደውላችሁልኛል እና እግዚአብሔር ሰላሙን መልሶልን ወደ ቤታችሁ ያብቃችሁ። በጣም አመሰግናለሁ፣ እግዚአብሔር ያክብርልኝ። በእውነት ማለት እፈልጋለሁኝ። እንደነ አንዳንድ ጥያቄዎች አሉ ስለ ልጅቱ። የልጅቱ ጉዳይ ስቲል ምንም አዲስ ነገር የለም፣ ምንም ነገር አላገኘውም። አልደወለችልኝም። ብትደውልልኝ በጣም ደስ ይለኝ ነበረ፣ ግን አልደወለችልኝም። ያልደወለችበት ምክንያት ምን እንደሆነ አልገባኝም። ለማግኘት በጣም ብዙ ሞክሬ ነበረ፣ ብዙ ሰዎች ለማናገር ሞክሬ ነበረ፣ በእሷ በኩል ያሉ ቤተሰቦችን፣ ግን ሊያገናኙ ፍቃደኛ አይደሉም። አሉን እንግዲህ ምን እንደተፈጠረ እኔም አልገባኝም። ምናልባት ሰው ነኝ፣ ሳላቅ አጥፍቼ ከሆነ ይቅርታ። በዚሁ አጋጣሚ ይቅርታ ከምንም በላይ ነው። በምችለው አቅም ይቅርታ የሚለውን ጥያቄን ተቀብለሽ አንድ ላይ መቀጠል ባንችል እንኳን እንደ እህት፣ እንደ ጓደኛ፣ እንደ ቤተሰብ አብረን ብናወራ በጣም ደስ ይለኛል። በጣም አፈቅርሻለሁ። ፍቅሬን መስዋዕት ማድረግ አያቅተኝም። ፍቅር ማለት ያፈቀሩትን ማግኘት ብቻ አይደለም፣ አውቃለሁ፣ እችለዋለሁ። ስቃዩን ከዚህ በላይ ስቃይ ያለ አይመስለኝም። የተሰቃየሁኝ ነው። ለማንኛውም ባለሽበት ሰላም ሆኜ ሌላ ምንም ማለት አልፈልግም። ግን ስቲል ምንም አይነት አዲስ ነገር እንደሌለ ለእናንተ ለመናገር ነው። ሌላው ነገር በጣም ብዙ ሰዎች እኔ ያሳለፍኩት መስዋዕትነት ከአንተ ይበልጣል ምናምን የሚሉ በጣም ብዙ ልጆች አሉ፣ ብዙ ሰዎች አላት። እኔ ከማንም በላይ መስዋዕትነት ከፍያለሁኝ ብዬ አልሰከስኩኝም፣ አላወራሁኝም። ማለት አውቃለሁኝ ለፍቅር በጣም ብዙ የተከፈለ መስዋዕትነት እንዳለ። በጣም ብዙ እናቶቻችን ሰው በመጠበቅ እድሜያቸው መውለድ የሚችሉበት እድሜ አልፎ ያልወለዱ እንዳሉ ብዙ ደርሶኛል። አውቃለሁኝ ከኔ በላይ በጣም ብዙ መስዋዕትነት የከፈለ ሰው እንዳለ። እኔ ብቻ ነኝ የተሰቃየው አላልኩኝም። ሁሉም ተሰቃይቷል። ሁሉም ችግር አይቷል። ኢትዮጵያ ውስጥ ችግር ያላየ ሰው ያለ አይመስለኝም። አብዛኞቻችን ችግር አይተናል። እንደ እንትናችን ይለያይ እንጂ ባይዘው ችግር ምንድን ነው ያላየ ነው ያልሰማ ነው እንጂ ያልተደረገ ነገር ያለ አይመስለኝም። ያልተፈጸመ ችግር ያለ አይመስለኝም እዚህ ዓለም ላይ። እኔ ከማንም በላይ ችግር አሳልፍ ያለውኝ ብዬ ሚዲያ ላይ አልወጣሁኝም። ጀስት ሚዲያ ላይ የወጣሁበት ትልቁ ምክንያቴ መጽሐፉን የሚታተም ከሆነ መጽሐፉ እንዲታተም ነበር። አንደኛ ነገር አንድ ሰው ያለማንም ሳፖርተር ያለማንም ረዳት የሆነ ደረጃ መድረስ እንደሚችል ብዙ ሰው እኮ እንደዚህ የሚረዳው ሰው ሳይኖር አብዛኛውን እኮ ማየት እንችላለን እኮ ጎዳና ላይ ነው የምንተዳደረው፣ ወይ ደግሞ ሌባ ሆነን ቁጭ የምንለው። እኔ ትምህርት አላቋረጥኩኝም፣ ቀጥታ ወደ ዩኒቨርሲቲ ጆይን አድርጌያለሁ። በሱ ሰው ይማራል በሚል ነበረ፣ ግን ብዙ ሰው በሌላ ውይይት ተረዳዋለ። ኤኒዌይስ እንግዲህ በእናንተ ሀሳብ ትክክል ልትሆኑ ትችላላችሁ፣ ግን የኔ ትልቁ ዓላማ ለመጽሐፉ ስፖንሰር ማግኘት እና ሂስ የሚሰጠኝ ሰው ማግኘት ነበር።
ለመጽሐፉ ስቲል ነው መጽሐፉን የሚያሳትም ሰው አላገኘኝም። አብዛኛው ሰው ከሃይማኖት ጋር ነው ያያያዝ። በጣም ከባድ ነው። ሃይማኖት እንደዚህ ያደርግና መጽሐፉን ላሳትምልህ፣ ሃይማኖት እንደዚህ ያደርግና መጽሐፉን ላሳትምልህ ነው የሚለኝ 5-6 ሰው እንደዚህ አይነት አግሪመንት አምጥቶብኛል። የእንተን ሃይማኖቱ ማለት አልፈልግም፣ ግን ምንድን ነው እኔ በሃይማኖት ደካማ ነኝ አውቃለሁ። በዚች ዓለም ላይ አንድ ፈጣሪ እንዳለ ሁላችንም እናውቃለን። ዊቿን ነው ትክክለኛ የሚለውን ነገር እንግዲህ ሁላችን በያለንበት የኔ ነው የምንል አሁን ባለንበት ወይ አይ ቲንክ እንደኔ ተከባብረን ተዋደን ብንኖር በጣም አሪፍ ይመስለኛል፣ እንደኔ ሀሳብ ማለት ነው። እና በዚህ አግሪመንት ነው የመጣልኝ። ስቲል ግን በኖርማል ሳፖርት ላድርግና መጽሐፉን ላሳትም ስልስጥ ያለኝ ሰንበዲ የለም። እና ዋና ዓላማዬ መጽሐፉን ማሳተም ዘንድ ደግሞ በመከራ ውስጥ ታልፎ የሆነ እንትን እንዳለ ማለት የሆነ ስኬት እንዳለ ሜቢ እኔ ስኬታማ ነኝ ላልል እችላለሁ። ምክንያቱም አሁን ምንም ነገር የለኝም አምናቲንግ ጀስት። ግን እኔ ትልቁ ሀሳቤ ትልቁ ዓላማዬ የነበረው መጽሐፉ እንዲታተም ነበረ እንጂ እኔ ከማንም በላይ መከራ አሳልፌያለሁ፣ ከማንም በላይ ስቃይ አሳልፌያለሁ ብዬ ለመሰከስ አልነበረም ሚዲያ ላይ የወጡት ማለት። በጣም ብዙ ሰዎች በተሳሳተ ወይ ስላያችሁት ነው። ለማንኛውም እኔ እንትን አልከራከርም። ምናልባት በእናንተ እይታ ትክክል ትሆኑ ትችላላችሁ። እንደዛ ከተሰማችሁ በእግዚአብሔር ስም ይቅርታ ሁላችሁንም። ግን ሀሳቤን ተረድታችሁ ያበረታታችሁኝ ሰዎች እግዚአብሔር ያክብርልኝ። በጣም አመሰግናለሁ። በጣም ወዳችኋለሁ። ሁላችሁንም በጣም ወዳችኋለሁ፣ አከብራችኋለሁ። አሁን ወደ አሰብኩት ስራ ነው ቀጥታ የምንሄደው። ኢትዮጵያ ውስጥ ብቻ ያለው ዓለማችን ላይ በጣም ብዙ ሰው ይኮራረፋል፣ ይጣላል፣ በጣም ብዙ ነገር ይሆናል። እና አንድ ሀሳብ መጣልኝ እና እሱን ሀሳብ ለምን ዩቲዩብ ተከፍቷል ቀልድ ወይም ደግሞ የሆነ ሪቪው ምናምን ከሚደረግበት ቁም ነገር ለምን አይሰራበትም? እግዚአብሔር እኔን እዚህ ያደረሰኝ እግዚአብሔር ከሞት ብዙ ጊዜ አንድ ጊዜ ብቻ አይደለም 3-4 ጊዜ አትርፎኝ እዚህ ያመጣኝ የሆነ ነገር እንዳደርግ ነው። ለምን አንድ ይህን አይዲያ አውጥቼ ለሰው አላካፈልም እና ወደ ስራ አልገባም በሚል ነው። አይ ነው ኢትስ ክሬዚ አይዲያ ነው። በጣም ብዙ ሰዎች ይህን ከሰማችሁ በኋላ እብድ ወደ ራስ ቢዝነስ የማትመለስ ወደ ራስ ላይፍ የማትመለስ የምትሉ ሰዎች እንደምትኖሩ አልጠራጠርም። ግን ዝሮ ይህን ነገር እኔ ማድረግ ባልችል እንኳን አይዲያውን ማንሸራሸር ለራሱ ለእኔ ትልቅ ነገር ነው እና ሀሳቡን መናገር ፈልጋለሁ። በደንብ አዳምጡኝ። የተሰማችሁን ደግሞ መጨረሻ ላይ ኮመንት ላይ ጻፉልኝ። እኛ ሀገር በሪሌሽን ብዙ የተጎዳ ሰው አለ፣ በጣም ብዙ። እኔ ሚዲያ ላይ ወጥቼ ተናገርኩኝ እንጂ ብዙ ያለቀሳችሁ ልጆች እንዳላችሁ አውቃለሁ። ብዙ ያነባችሁ ልጆች እንዳላችሁ አውቃለሁ። ቤታችሁን ዘግታችሁ ትራሳችሁን አቅፋችሁ ያለቀሳችሁ ሰዎች እንዳላችሁ እርግጠኛ ነኝ። እኔን ምናልባት ዛሬ የምትሰዱኝ ልጆች ቤታችሁ አልቅሳችኋል። ለምን ታለቅሳለህ? ለምን እንደዚህ ስላለ? ለፍቅር ያላለቀሰ ሰው ያለ አይመስለኝም። ጤነኛ ሆኖ ለፍቅር ያላለቀሰ ሰው ያለ አይመስለኝም። ፍቅር ከምንም በላይ ነው እና ሀሳቤ ምንድን ነው? ይቅርታን ማስፋፋት እና ፍቅርን መስበክ ነው። ይህን ስል ምን ማለት ነው? እኔ የደረሰብኝ ነገር በማንም ሰው እንዲደርስ አልፈልግም። እኔ በጣም ብዙ ነገር ደርሶብኛል። በማንም ሰው እንዲደርስ አልፈልግም። እኔ አልቅሼ ስጎዳ ፍፄ ላይ ስቀርብ ሚዲያ ላይ ስቀርብ ማንም የሃይማኖት አባት እኔ ለማስታረቅ የመጣልኝ ሰው የለም። ምንድን ነው የጎደለ ያለኝ ማንም ሰው የለም። ግን የሃይማኖት አባቶችን እህታችሁ ከሆነ በሙስሊሞችም በክርስቲያኖችም በኦርቶዶክሶችም ፍቅር ይሰበካል፣ አንድነት ይስፋፋል። ይቅር በሉ ይቅር ትባላላችሁ ይላሉ አባቶቻችን። ግን ከማውራት ውጭ ማንም አድርጎ አላሳየንም። ይህን ነገር እኔ ማድረግ እፈልጋለሁ። ይቅርታን መስበክ እፈልጋለሁ። ይቅርታን ማስተማር እፈልጋለሁ። የተጣሉ ሰዎችን ማቀራረብ እፈልጋለሁ። በሴትና በወንድ ብቻ አይደለም፣ በሪሌሽን ብቻ አይደለም። ይህ ነገር ከተሳካ እንደ ሀገር የምንሄድበት ወይ ይኖራል። ምን ለማለት ነው የፈለግኩትኝ? አንድ ሴትና አንድ ወንድ ተኮራርፈው ከሆነ እነሱን ሰዎች የፍቅር ታሪካቸውን ሰምተን ለህዝብ የሚያስተምረው ለህዝብ እያካፈል እነሱ የሚገናኙበትን ወይ ማመቻቸት፣ ሰርድ ፐርሰን ገብቶ እንደዚህ እንደኔ የተጎዱ ሰዎችን ደግሞ ነገሮችን እያመቻቹ አንድ እንዲሆኑ በአንድ እንዲሆኑ ማድረግ፣ እንዲሁም በትንሽ ነገር ተጣልተው ያሉ ፍቅረኛ አማቾችን ይቅርታ አበብዬ ማስታረቅ ነው የኔ ትልቁ ፍላጎቴ። የኔና የልጅቱ ምንም ጥላቻ የለም፣ ምንም ክፉ ነገር አልተነጋገርንም። ሰርድ ፐርሰን ገብቶ ነው ያለያየን። እንደዚህ አይነት ሀፕን ያደረገን ነገር ታሪኩን ሰምተን ለህዝብ ያስተምራል ያልነውን ትምህርት እየሰጠን
እንዲታረቁ ማድረግ ይህ ትልቁ እንትናችን ይሆናል ከህዝብ ጋር። አሁን ለጊዜው አዲስ አበባ ላይ እንጀምራለን ይህን ነገር በቅርብ። እንደዚህ አይነት ሀፕን ያደረገባችሁ ልጆች፣ በፍቅር የተጎዳችሁ ልጆች፣ በፍቅር የተሰቃያችሁ ልጆች፣ ለህዝብ ያስተምራል የምትሉት ታሪክ ካለም እኔን ኮንታክት በማድረግ ለእኔ በመደወል እኔ ጋር መታችሁ ኢንተርቪው ተደርጋችሁ ሀሳባችሁን እናንሸራሽራለን። የተጣላ ካለም የሁለታችሁንም ጋብ እናጠባለን በሚል ነው። የራሷ አሮባት ልትሉ ትችላላችሁ። የራሷ አሮባት ይዞታ ማስላለች የምትሉ ሰዎችም አጠፉ። አይ ነው እኔ የሚረዳኝ አትቼ ነው የሚያስታርቀኝ አትቼ፣ ግን በእኔ ደረሰ በማንም አይደርስም። ይህ ቃሌ ነው። እኔ ሚዲያ ላይ ወጥቼ ሳለቅስ አንድ አባት ደውሎ አይዞ ልጅ ምንድነው የተፈጠረው ላስታርቀ ብሎ የመጣልኝ ሰው የለም። ግን በየሃይማኖት ውስጥ ታዩት ግን ስለ ፍቅር ሲሰብኩ ታያላችሁ። ፍቅር መስበክ ምንም ነው። ፍቅርን ማስተማር ምንም ነው። አድርጎ ማሳየት ግን ከምንም ነገር በላይ ነው። ይሄ የኔ ሀሳብ። አድርጎ ማሳየት ከምንም በላይ ነው። ብዙ የተኮራረፉ በጣም ብዙ በትንሽ ነገር የተቀያየሙ ሰዎች ልጆች እንዳሉ አውቃለሁኝ። በጣም ብዙ ሰው አለ እና እነሱን ይቅርታ እያባባሉ ወደ ፍቅራቸው መመለስ፣ ፍቅራቸው የማይመለስ ከሆነ እንኳን ይቅርታን መስበክ፣ የፈለገ በደል ቢሆን ይቅርታ ተበብሎ አስላይክ ሲስተር፣ አስላይክ ብራዘር፣ አስላይክ ፍሬንድ፣ አስላይክ ፋሚሊ የሚቀጥሉበትን ወይ ማመቻቸት የኔ ትልቅ ህልሜ ነው። ይህ ነገር በሴትና በወንድ ብቻ የሚቆይ ነገር እንዲሆን አልፈልግም። በሀገር ደረጃ እንዲሄድ እፈልጋለሁ። ጎረቤትና ጎረቤት የተጣሉ ጎረቤቶችን እንዲታረቁ እፈልጋለሁ። የተጣላ ሰንበዲ ማንኛውም አንድ ሰው ከአንድ ሰው የተጣላ ሰው ካለ እሱ እንዲታረቅ ማድረግ እፈልጋለሁ። ምክንያቱም ይህ ፍቅር ነው። ፍቅር ጾታዊ ብቻ አይደለም። ፍቅር ማለት ፈጣሪ ነው አይደለ? በያለንበት አምላካችን ፈጣሪያችን ነው። ፍቅር ማለት ያ ነው። ፍቅርን የሚገልጸው ፈጣሪ ነው ብዬ ብገልጸው ብቻ ነው ሊገልጸው የሚችል እንጂ ፍቅርን የሚገልጽ ቃል የለም። ፍቅር ማለት ረቂቅ የሆነ ሚስጥር ነው። ፈጣሪ ረቂቅ አይደለ? ልንገልጸው የማንችለው ፈጣሪ ነው አይደለ? እኔ ፍቅርን ልገልጸው የምችለው በፈጣሪ ነው። በቃ አለቀ። ሁላችንም የያዝነው ሃይማኖታችን ፍቅር ማለት ፈጣሪ ነው። የተጣላ ጎረቤት ካለ ጎረቤት እናስታርቃለን። ህዝብ የሚያስተምር ሲሆን ታሪካቸው እንደዚህ ነበር ታሪካቸው ዘን በእንደዚህ አይነቱ የተጣሉ ዘን አሁን እንዲህ ብናደርግ እንዲህ የተሻለ ነው። እነሱን ሰዎች ጆይን አድርጎ ወደ ድሮ ማንነታቸው መመለስ፣ ወደ ድሮ ፍቅራቸው መመለስ፣ ወደ ድሮ አንድነታቸው መመለስ የምንችልበት ወይ ይፈጠራል። ለጊዜው አዲስ አበባ ላይ እንጀምራለን። የተጣላችሁ የተኮራረፋችሁ ሰዎች ካላችሁ ይቅርታ መጠየቅ የምትፈልጉ ከሆነ እዚህ እኛ ስቱዲዮ በመምጣት ኢንተርቪው ተደርጋችሁ ይቅርታ መጠየቅ ትችላላችሁ። ይቅርታ ተጠያቂው ሰንበዲም አጣርተን ሁለታችሁን የምናገናኝበትን ወይ እያመቻችን ነው። አሁን ለጊዜው ስቱዲዮ አንድ ወንድሜ መገናኛ አካባቢ ራሱ ደውሎ ሀሳብን ንገረኝ ስለኝ ይህን ሀሳብ ስነግረው ይህን ሀሳብ ደግሞ ወደ ሚዲያው አምጠው ብሎ አሁን ፎቶ ቤቱን ዘግቶ እኔን እየቀረጸኝ ያለ ልጅ ነው። በዚሁ አጋጣሚ እግዚአብሔር ያክብርልኝ እና ደግሞ የፎቶ መነሳት የምትፈልጉ የሰርግ እንዲሁም የቀለበት ፕሮግራም ያላችሁ ሰዎች ለኛ ኮንታክት አርጉን። ይህ ልጅ አሪፍ አርጎ ያነሳችኋል። አሪፍ አርጎ ስራችሁን ይፈጽምላችኋል። በዚሁ አጋጣሚ በጣም አመሰግናለሁ ብራዘር፣ እግዚአብሔር ያክብርልኝ እና በዚሁ አጋጣሚ አከታትዬ መናገር የምፈልገው 3-4 ሰዎች ካሜራ ቃል የገባችሁልኝ ሰዎች አላችሁ እና በምትችሉት አቅም ካሜራ ብትልኩልኝ በጣም ደስ ይለኛል። ምክንያቱም ያለ ካሜራ የሚሰራ ስራ አይደለም። አንድ ካሜራ ያለው ልጁ ኢንተርቪው የሆነ ሰንበዲ መጥቶ ኢንተርቪው እያደረኩኝ እንኳን እንትን ቢል ልጁ ካሜራ ግዴታ ያንን ሰው ማስተናገድ አለበት፣ የመጣውን ከስተመር ማስተናገድ አለበት። እንደውም የሚያስፈልገን 2 ካሜራ ነው። 4 ሰው ቃል ገብቶልኛል አይ ቲንክ እና ሁለታችሁ እንኳን ብትልኩልኝ ለእኔ በጣም ከምንም በላይ በቂ ነው። መስዋዕትነት ከፍያለሁ ለማለት አልነበረም ሚዲያ ላይ የወጣሁት፣ እሱን ያዙልኝ። ግን አንድ ነገር ማወቅ ያለባችሁ ነገር ግን ማንም ሰው በህፃንነቱ ከህፃንነት ጀምሮ ስቃይ እያየ እዚህ ደረጃ አይደርስም። ይህ ለእኔ ትልቅ ነው፣ ትልቅ ስኬት ነው። ምናልባት ትልቅ ስኬት ላይሆንላችሁ ይችላል እናንተ፣ ለእኔ ግን ትልቅ ስኬት ነው። ከ6ኛ ክፍል ጀምሬ በጣም እየተራብኩኝ ራሴ እየሰራሁኝ ራሴ ሁሉን ነገር እያደረግኩኝ ነው እዚህ የደረስኩኝ እና ይህ ለእኔ በጣም ትልቅ ነገር ነው፣ ትልቅ ስኬት ነው። እዚህ መድረሴ፣ እዚህ ደርሼ ታሪኬ ለእናንተ ማካፈሌ በራሱ ለእኔ ትልቅ ስኬት ነው። ስኬት ያልመሰላችሁ ይቅርታ፣ ግን ለእኔ ግን ትልቅ ስኬት ነው። አሁን ዋናው ሀሳቤ፣ ትልቁ ህልሜ በእኔ የደረሰ በማንም እንዲደርስ አልፈልግም።
ጀስት በችግርም ሆነ በፍቅርም ጉዳይ በሪሌሽንም ሆነ በእኔ ነገር በማንም ሰንበዴ እንዲደርስ አልፈልግም። እዚህ ስራ ላይ በጣም ብዙ ሰው ያስፈልገኛል አውቃለሁ። መኪናም ያስፈልጋል። ላንድ ክሩዘር ወይ ፒኤት ያስፈልገኛል። ቀልድ ነው። ማንኛውም ግን ምንድን ነው ሲሪየስ የሃይማኖት አባቶች ያስፈልጋሉ። በክርስትናም፣ በኦርቶዶክስም፣ በሙስሊሞች በሁሉም ሃይማኖት አባቶች ያስፈልጉናል። ይህን ነገር ለማድረግ እኔ ብቻ የምፈጽመው ነገር አይደለም። ማስታረቅን ከእድሜ ጋር የምታይዙት ሰዎች ሲያላችሁ እሱን አውቃለሁኝ። ማስታረቅ ከእድሜ ጋር ታይዙት። እኔ ብቻ አልሰራውም ይህን ስራ። የሃይማኖት አባቶችን አናግራለሁኝ። በዚሁ አጋጣሚ ጥሪ ያቀርባለሁኝ። የሃይማኖት አባቶች ይቅርታ እንድትሰብኩ፣ ፍቅር እንድታስተምሩ፣ በአፍ ሳይሆን በተግባር እንድታሳዩን ጥሬን አስተላልፋለሁኝ። ሁላችሁም የሃይማኖት አባቶች አብራችሁኝ እንድትሰሩ እፈልጋለሁኝ። እንዲሁም ሳይካትሪስትም ያስፈልገናል። ምክንያቱም አንድ ሴት አንድ ወንድ እንድታፈቅርና ያ ወንድ እሷን ባይፈልጋት እሷን ትሪት የሚያደርግ ሳይካትሪስት፣ እንዴት መውጣት እንዳለባት ከዛ ስሜት ትሪት የሚያደርጋት ሳይካትሪስት ያስፈልገናል። ወይም ደግሞ አንድ ወንድ አንድ ሴትን አፍቅሮ እሷ ሌላ ወንድ የምታፈቅር ከሆነና አንድ ሰው አንዷን ስላፈቀረ ብቻ አብራችሁ ይሁኑ ስለማይባል እሱን ነገር ለማስተካከል ሳይካትሪስት ያስፈልጋል። ትሪት የሚያደርግ ሳይካትሪስት፣ እንዴት መውጣት አለባትኝ እንዴት መውጣት አለበት የሚለውን ነገር ትሪት የሚያደርግ ሳይካትሪስት ያስፈልገናል። እንዲሁም ደግሞ በእድሜ ገፋ ያላችሁ ማስታረቅ የምችሉ የሃይማኖት አባቶችን ታስፈልጋላችሁ እዚህ ስራ ላይ። ለጊዜው ግን አዲስ አበባ ላይ ይቅርታ መጠየቅ የምትፈልጉት ሰው ካለ አዲስ አበባ ያላችሁ ይቅርታ መጠየቅ የምትፈልጉት ሰው ካለ እኛ ጋር መታችሁ ይቅርታ ጠይቃችሁ እሱን የምናገናኝበትን ወይ እያመቻችን ነው፣ ስቱዲዮችንን እያመቻችን ነው። ሰዎች ካላችሁ ኮንታክት አድርጉንና እናወራለን፣ ኢንተርቪው እናደርጋችኋለን። ይቅርታ የምትጠይቁትን ሰንበዲ ነግራችሁን ይቅርታ ትጠይቃላችሁ። ይቅርታ ባዩም በስልክ ደውልን አግኝተን መልሱን ተቀብለን ከእናንተ ጋር አገናኝተን ይቅርታን እናሳያለን፣ ይቅርታን እናስተምራለን፣ ይቅርታን እናስፋፋለን፣ ፍቅርን እንሰብካለን፣ ፍቅርን እናስፋፋለን። ይህ ነገር በሴትና በወንድ የሚቀር ነገር አይደለም። እንደነገርኳችሁ በጣም ትልቅ ሀሳብ ነው። አይ ነው ክሬዚ የሆነ አይዲያ ነው አውቃለሁኝ። ብዙ ሰው አክሴፕት ላታረጉት ትችላላችሁ፣ ግን ሀሳቡን አውጥቶ መናገር በራሱ ለእኔ ትልቅ ነገር ነው እና የሆነ ሰንበዴ እንዲሰራው ማድረግ ነው። ብሬክአፕ የተፈጠረባችሁ የተከዳችሁ ለህዝብ ያስተምራል የምትሉት ነገር ካለ እኛ ጋር እየደወላችሁ ኮንታክት አድርጉን። እዚህ ስቱዲዮችን ኢንተርቪው ለማድረግ ዝግጁ ነን። እኔ በዚህ የፍቅር ሪሌሽን ውስጥ በጣም ብዙ ስቃይ አይቻለሁ፣ በጣም ብዙ መከራ አይቻለሁ። እዚህ ጋር ሚዲያ ላይ ማውራት የማልችለው ብዙ መስዋዕትነት ከፍያለሁ፣ በጣም ብዙ ካወራሁት በላይ። ግን ዛሬ እኔ ወይ ተከርቼ ይሁን ምን ይሆን አላውቅም፣ ምንም አልገባኝም። በጣም ብዙ ነገር እየደረሰብኝ ነው። እግዚአብሔር ይመስገን ሁሉም ነገር ያልፋል። ግን አንድ የምፈልገው ነገር አለኝ። አንድ ሴትና አንድ ወንድ ሪሌሽን ጀምረው ብሬክአፕ አረጉ። ብሬክአፕ ካረጉ በኋላ ተጣልተው እንዲኖሩ አልፈልግም። ጀስት የሆነ ያክል ታይም አሳልፈዋል፣ የሆነ ያክል ጊዜ አሳልፈዋል። ያን ታይም እንዲከበር እፈልጋለሁ፣ በፍቅር እንዲኖሩ እፈልጋለሁ። ማለት ሪሌሽን ብቻ አይደለም። ፍቅር ማለት ፈጣሪ ነው ብለን የለ ብሬክአፕ ተፈጠረ፣ በሆነ ነገር በሆነ ስህተት ብሬክአፕ ተፈጠረ። ይቅርታ ተደራርጎ እንደ ማንኛውም ሰው እንዲኖሩ እፈልጋለሁ። ፍቅር እንዲሰበክ እፈልጋለሁ። ፍቅር እንዲኖር እፈልጋለሁ። ዋና ዓላማዬ ፍቅርን መስበክ ነው። ዋና ዓላማዬ ማስፋፋት፣ ይቅርታን ማሳየት ነው። ይቅርታ መሸነፍ አይደለም። ይቅርታ ማሸነፍ፣ ዝቅ ማለት መሸነፍ አይደለም። ዝቅ ማለት ማሸነፍ ነው። አንዳንድ ጊዜ ዝቅ ባልን ቁጥር ይሁን የምናገኛቸው ነገሮች አሉ። በጣም ብዙ ነገር አሁን አገራችን ላይ በጣም ብዙ ስቃይ አለ፣ ብዙ መከራ አለ አይደል? ብዙ ጦርነት አለ። ይህ ነገር የሆነ ሰንበዲ ቢሸነፍ፣ የሆነ ሰንበዲ ይቅርታ ቢል፣ የሆነ ሰንበዲ ዝቅ ቢል ይህ ሁሉ አይፈጠርም። ይህንንም እንደ እግዚአብሔር ከፈቀደ አሬንጅ የምናደርግበት ይሆናል። ይህ ነገር በሴትና በወንድ በጎረቤትና በጎረቤት በእህትና በወንድም በአክስትና ባጎት ይቅርታ እንዲቀር አልፈልግም። ይህ ነገር እንደ ሀገር እንዲሄድ እፈልጋለሁ። ይህ ነገር እንደ ዓለም እንዲሄድ እፈልጋለሁ። ብዙ ልጆች ልትሳደቡ ትችላላችሁ፣ ከእድሜ ጋር የማይሄድ ነገር ነው ምናምን ብላችሁ፣ ግን በምችሉት አቅም ከስድብ ይልቅ በፖዘቲቭ ነገር አይተን ኮመንታችን ብናስተካክል በጣም ደስ ይለኛል። እንዲሁም በመጨረሻ መናገር የምፈልገው ነገር ካሜራ ቃል የገባችሁልኝ 3፣ 4 እስከ 5 ሰዎች አላችሁ። 2 ካሜራ በጣም ያስፈልገኛል። በምችሉት አቅም ቶሎ ብትልኩልኝ
ወደ ስራ የምገባበት ወይ ያለ አሁንም አሬንጅ እያደረግ ነው። ወንድሜን በጣም አመሰግናለሁ በድጋሚ ምክንያቱም እዚህ በሱ ካሜራ ነው እየተቀረጽኩ ያለሁትኝ እና ብትልኩልኝ በጣም ደስ ይለኛል። መጽሐፉንም ማሳተም የሚችል ሰው ካለ ቢታተም እና ለህዝብ ቢውል በጣም ደስ ይለኛል። እግዚአብሔር ከፈቀደ ይህ ስራ ቶሎ እንጀምራለን ብዬ አስባለሁኝ። እንዲሁም የሃይማኖት አባቶች በሚቻለው አቅም አናግሩኝና ስራ እንጀምር። ምክንያቱም ለማስታረቅ የሃይማኖት አባት ያስፈልጋል። ከኔ ይልቅ ሊሰማ የሚችለው የሃይማኖት አባት ነው እና አንዳንድ የሃይማኖት አባቶችን ይዤ ይህን ስራ በቅርብ ጀምረዋለሁ። አዲስ አበባ ያላችሁ ግን ይቅርታ መጠየቅ የምትፈልጉ የሆነ ሳታስቡት የሆነ ፍቅረኛችሁን፣ የሆነ ወንድማችሁን፣ የሆነ ዘመዳችሁንም ሆነ የሆነ ሰንበዲ አስቀይማችሁ ከሆነ ይቅርታ መጠየቅ ከፈለጋችሁ ከዛሬ ጀምሮ ስቱዲዮአችን ክፍት ነው። ደውሉልን። ይቅርታን እንስበክ፣ ይቅርታን እናስተምር እና አንድነትን እናምጣ። ሀገራችን ሰላም እናድርግ። ዓለማችን ኢትዮጵያን በጭቅጭቅ እና በመከራ ብቻ አይወቃት። ሀገራችን በፍቅር መታወቅ አለባት። በአንድነት መትሄድ አለባት። ፍቅርን መስበክ አለብን። በእኔ ደርሰ በማንም ደርስ አልፈልግም። በእኔ በህፃንነት የደረሰ ስቃይ በማንም ሰው እንዲደርስ አልፈልግም። እኔ ባለፍኩበት ላይፍ ያለፈን ሰንበዲ ማስተካከል አለብን። በእኔ የደረሰን እኔ አቤት እኔ ያለውልህ ማለት አለብን። ሁላችሁም በሚቻላት ይህን አይዲያ ደግፉኝ፣ አለው በሉኝ። ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። እንዲሁም ሳይካትሪስቶች እና የሃይማኖት አባቶች በዚሁ አጋጣሚ ጥሬን አቅርባለሁ። ከኛ ጋር አብራችሁ መስራት እንፈልጋለን የምትሉ ሰዎች ደውሉና አብረን እንስራ። ብዙ ሰዎችን ጠይቄያለሁ ይህን ስራ ለመስራት። ብዙ ከቲክቶከሮችን አቅም አላቸው ምላቸውን ቲክቶከሮች ለመጠየቅ ሞክሬያለሁኝ። ብር ነው የጠየቁኝ። እንተና ብዬ ቲክቶከሮችን ማቅረብ አልፈልግም። እኔ ብር ቢኖረኝ ራሴ ስቱዲዮ ከፍቼ ካሜራማን ቀጥሬ ኤዲተር ቀጥሬ መስራት እችላለሁ። ብር ስለሌለኝ ነው አይዲውን አቅርቤላችሁ አብረን እንስራ ስላችሁ የነበረው እና ኦኬ ኖርማል ነገር ነው። ይሄ ግን ምንድን ነው እንደዚህ አይደረግም ነበረ። ለማንኛውም በሚቻለው አቅም መጽሐፉ የሚታተምበት ወይ ካለ ቢታተም ደስ ይለኛል። ከ1500 እስከ 2000 ለማሳተም ከ250 ሺህ እስከ 300 ሺህ ነው። 300 ብር 1000 ሰው እንኳን ቢያዋጣ በጣም ቀላል ነው ማለት ለአንድ ሰው ነው ሊከብድ የሚችለው እንጂ 300 ብር አሁን ላይ አዲስ አበባ ያለን ሰዎች ኢትዮጵያ እንዳለ ያለውን ኑሮ ውድነት ሁላችን እናውቃለን እና በአንድ የሚጠፋ ነገር ነው። በሚቻለው አቅም መጽሐፉን ቢታተም ደስ ይለኛል። ለማንኛውም አሁን ፍቅርን እናስተምር፣ ይቅርታን እንስበክ። ሁላችሁም ሀሳብ አስተያየታችሁን በዚህ የተሰማችሁን ስሜት ኮመንት ላይ ያስቀምጡልኝና እኔም ለማየት እሞክራለሁ። ግን በእኔ ደረሰ በማንም እንደርስ አልፈልግም እና ወንድም ከወንድሙ፣ እህት ከእህቷ፣ ፍቅረኛ ከፍቅረኛው፣ ጎረቤት ከጎረቤቱ የተጣላን ሰንበዲ ማስታረቅ እፈልጋለሁ። ታሪካቸው ለህዝብ የሚያስተምር ከሆነ ታሪካቸውን እያቀረብን ይቅርታ ሲጠያየቁ ይቅር ሲበባሉ እያሳየን ፍቅርን ለሀገራችን ለመጪው ትውልድ ለህፃናት እንዲማሩ እፈልጋለሁኝና ይህን ሀሳብ እንዴት አያችሁ የሚለውን ነገር በምን አይነት ወይስ ቢቀጠል ጥሩ ነው? አሁን ለጊዜው አዲስ አበባ ላይ እንጀምራለን። ቀጣይ ግን ከሀገር ከክልል ክልል እየተጓጓዝን ሁላችንም የምንሰራው ስራ ነው። ሁላችሁም ዝግጁ ሁኑ። በአሪፍ ስራ መምጣት እሞክራለሁ። ብዙ ኃይል ለመያዝ እሞክራለሁ። ይህ ነገር ከተሳካ፣ ይህ ነገር እግዚአብሔር ከፈጸመው እንደ ድርጅት ሆኖ ብዙ የስራ እድል የሚፈጥር ድርጅት ማድረግ እንችላለን። ምናልባት አሁን ፋይናንሻል ሎ ስለሆንኩኝ በጣም ብዙ ነገር ላይሄድ ይችላል። ግን ወደፊት ግን በእርግጠኝነት ይህ ነገር እንደ ድርጅት ሆኖ በጣም ትልቅ ሰፊ ፍቅርን የሚያስተምር ለሀገር ኩራት የሚሆን ነገር የምንፈጥር ይሆናል። ሀገራችን ላይ ብዙ ችግር አለ። ያንን ችግር የምንቀርፍበት በጣም የብዙ ትልቅ ሰዎች መገኛ የሆነ ድርጅት እንደሚሆን ተስፋ አለኝ። ግን እናንተም እስኪ ሀሳባችሁ ይህ ሀሳብ ይቅርታን ብናስተምር ፍቅር ብንሰብክ የሚለውን ሀሳብ እስኪ እናንተም አስቡበትና ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ እና በመጨረሻም እንዲሁ ሌላ ነገር መናገር የምፈልገው ነገር እኔ በፍቅር ብዙ መስዋዕትነት ከፍያለሁኝ ብዬም ለመሰከስ አልነበረም። እንዲሁም ደግሞ ብዙ መከራ ሳልፍ ያለሁኝ ማለት ፈልጌ አልነበረም። ከሁሉም ነገር በላይ የሆነ ነገር አለ። ከሚባል ነገር በላይ የሆነ አለ። ከፈጣሪ ውጭ ከማንኛውም ነገር የሆነ ትልቅ ነገር ሌላ ትልቅ ነገር አለ። ከሆነች ትንሽ ነገር ሌላ ትንሽ ነገር አለ። የሆነ መከራ ካየ ሰው በላይ የሆነ መከራ ያየ ሰው አለ። አላወራሁም እኔ እና ይሄን አስተካክሉልኝ። በጣም ብዙ ሰው መከራ አይቷል። በጣም ብዙ ሰው ስቃይ አይቷል።
ሁሉም አልቅሷል፣ ሁሉም ተጎድቷል። ኢትዮጵያ ውስጥ ያለን ግን እያንዳንዳችን ችግር የተለያየ ነው። ይህ አንዳችን ከአንዳችን የበለጠ በጣም ብዙ ችግር አለ እና ያንን ለማለትም አልነበረም። ለማንኛውም በመጨረሻ ማስተላለፍ የምፈልገው አሁን በመጨረሻ ካሜራ እንልክላለን ያላችሁኝ ሰዎች ካሜራ ብትልኩልኝ በጣም ደስ ይለኛል። አትሊስት 2 ሰዎች እንኳን ቃል ከገባችሁልኝ 2 ሰዎች እንኳን ብትልኩልኝ 2 ካሜራ ይበቃል። ስቱዲዮ ምናምኑን እስኪ የምናስብበት ይሆናል። ወንድሜ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ጊዜን ሰውተህ ካሜራም ስላነሳኝ በጣም አመሰግናለሁኝ። ሌሎቻችሁ ሀሳብ አስተያየታችሁን ከስራ አስቀምጡልኝ። ሰብስክራይብ በማድረግ እና ኮመንት በመጻፍ ላይክ፣ ሼር በማድረግ አብራችሁን ቆዩ። በጥሩ ስራ ለመምጣት እሞክራለሁ። እግዚአብሔር ከፈቀደ ሀሳባችን ይፈጸማል። እወዳችኋለሁ፣ አከብራችኋለሁ። ሀሳብ አስተያየታችሁን ደግሞ ከስር ኮመንት ላይ ያስቀምጡልን። ዛሬን ለነገ እንኑር። ፍቅር ያሸንፋል። እወዳችኋለሁ።